የእግዚአብሔር መንግስት ቀርባለችና ንስሐ ግቡ። ማገኑኒሁ ጋሾቱ ሽቄውና ማሮቴ ሂጌ ንስሐ ግቡ እያልን እናውጃለን። ማሮቴ ማሮ ሂጌ ይናኒ ለላወላላምቤሙ ሰውን ከእግዚአብሔር ጋር ሊያስታርቅ የመጣው አንድ ብቻ ነው፣ እሱም ኢየሱስ ክርስቶስ ነው። ማና ማገኑ ለዶ አራር ሰዳንዳ ነው ኢስኖ ሚቶ ጫላው ሱሚስኖ ኢየሱስ ሚቶ ጫላው ሥጋ ለብሶ ከሰማይ ወደ ምድር መጣ። ማላው ድሬ ኢሚኒ ኡለራ ድሬ ዳያ ሰማይ ምድር ሁሉ ያልፋል። የማያልፍ አንድ የእግዚአብሔር ቃሉ ብቻ ነው። እርሻው ቃል አንድ ድምፅ ያለ የእግዚአብሔር ቃል ሲናገር ዮሐንስ ራእይ ምዕራፍ 3 ቁጥር 20 ላይ እንዲህ ይላል፣ እነሆ በደጅ ላይ ቆሜአለሁ፣ ድምፁን የሚሰማ ዋልቾ ኡሬ ኪኪሴሞ በደጁ ላይ እኔ ሳንኳኳ ኡሮ ያኮለ ከእንትናቴ ኪኪሴሞ ተማጭሻ ሁራ ድምፁን ሰምቶ ዋልቾ ድምፅኖ ፈነ ማጭሻ ከእንትኒ በሩን ከከፈተ ዋልቾ ፈና ይሁራ ወደ እሱ ይገባል፣ ኢሲዋየሞ ከእርሱ ጋር ኢሲለዶ ራት ይበላል፣ ሰገለቴሞ እርሱ ደግሞ ኢሲኖ ከኔ ጋር አኔ ለዶ ራት ይበላል። ሰገለታ ጎርዱኒሁ ገሾቱ ሽቂኖ ያኒ ኤኢዋ ባላንታኒ ባድየተኖ ኢኮ ቁቹማሆ ሄሾቴ ወንጌላ ጎርዱ ገሾቲ ኢሊኖ ያኒ ዱዱ ዋይኖንካ እሱ መራሱ ደግሞ መጥቶ በመጣበት ስብከቱ ጊዜ ኢሲ ኡሚሲንቲኒ ነቆለ ዳከ እንቲኒ ዳይኖ ሐሳብ ዳይኖ ዱዱ ወዱዱ ቢሳተራ የእግዚአብሔር መንግስት ቀርባለችና ንስሐ ግቡ ነበር። ጎርዱኒሁ ገሾቱ ሽቂዮና ማሮቴ ያኒቲ ዳይኖ ዛሬ እኛም የምናውጀው ደግሞ ይሄንን ቃል ነው። ዮተኒ ባቶ ኢማኒን ከኖ ቆለ ካነንቲኒ ላላምቤ ሞሁ ኮነ ሄሾተ ቃሌቲ የእግዚአብሔር መንግስት ቀርባለችና ንስሐ ግቡ። ማገኑኒሁ ጋሾቱ ሽቄውና ማሮቴ ሂጌ ንስሐ ግቡ እያልን እናውጃለን። ማሮቴ ማሮ ሂጌ ይናኒ ለላወላላምቤሙ ሰው ንስሐ ካልገባ መኑ ማገኑኒዋ ማሮቴ አጊሮ ከእግዚአብሔር ጋር ሊታረቅ አይችልም። ማገኑ ለዶ አራራማ ዲዳንዳኑ ሰውን ከእግዚአብሔር ጋር ሊያስታርቅ የመጣው አንድ ብቻ ነው፣ እሱም ኢየሱስ ክርስቶስ ነው። ማና ማገኑ ለዶ አራር ሰዳንዳ ነው ኢስኖ ሚቶ ጫላው ሱሚስኖ ኢየሱስ ሚቶ ጫላው ሥጋ ለብሶ ከሰማይ ወደ ምድር መጣ። ማላው ድሬ ኢሚኒ ኡለራ ድሬ ዳያ ራሱን ባዶ አደረገ ይላል እግዚአብሔር ቃል። ኡሞስኒ ተቆለ ከእንትኒ ሙልቻስ ያማጋኑ ቃሊ ለመስቀል ሞትም የታዘዘ ሆነ ይላል እግዚአብሔር ቃል። መስቀለተ ኢማሪያተ ነው ኡሞስኒ ቶ ሳይሰ ሐጃጃሚዮ ሃይኪያ ማጋኑ ቃል። መስቀል የሚባለው ቃል ቀላል ቃል አይደለም። የተረገመ ሰው የሚሰቀልበት ነው መስቀል ማለት። መስቀላ ሆይናኒ ቃሊ ሙላሾታ ቃለ ቱንጋኒ ሀዲኪኖ መስቀላ ሆይናኒሁ ሩማንቴረ ሱንታኒሁ ሩማሚዮ ባይቾትያቴ ኢየሱስ ክርስቶስ ስላንቺና ስላንተ ስለኛ ብሎ በመስቀል ላይ እርግማን ሆነ። ኢየሱስ ክርስቶስ ኒንከ ጩብዳፍራ አተላባሁና አተሚያተ ጩብዳፍራ መስቀለተ ኢማሱታኔ ከእንትን ሩማሚኖሃ ኢኪያ ራሱን ባዶ አደረገ ይላል። ኡሞስኒ ቶኖ ሙልቹ አስያ የባሪያ መልክ ያዘ ይላል። ቦሮጅቹ አካታ አማዲዮያ ለመስቀል ሞትም እንኳን የታዘዘ ሆነ ይላል። መስቀሉ ረወራነ ቆለ ከእንትኒ ሐጃጃሚኖሃ ኢኪያ ይሻለ ይላል። እሺዬ ከእድርያ እግዚአብሔር አብም የዓለምን ኃጢአት ሙሉ በእርሱ ላይ አደረገ ይላል። ማጋኑ አብኖ አላሜኒሃ ጩቦ ማኑ ኦሶሎስ ባላንካ ኢሲ ማአሲ ወይም ጉሙልያ የእኛን ኃጢአት እግዚአብሔር ኒንከ ጩቦኖ ማጋኑ የዓለምን ኃጢአት እግዚአብሔር አላሜተ ጩቦኖ ማጋኑ ሙሉ በሙሉ ሰብስቦ ወኡኒ ወማጋምባሴ በልጁ በኢየሱስ ክርስቶስ ላይ አደረገ። ማን ሞቲቹ ኢየሱስ ክርስቶስ ኢማ አስ ወይም ጉሙሊናያ የዓለምን ኃጢአት ሁሉ ሰብስቦ አላሜኒሃ ጩቦ ባለጋምባሴ ከእግዚአብሔር ጋር የተለየንን እኛን ለማስታረቅ ብሎ ማጋኑ ምቺ ጤርቲ ነው ሞረ ኒንከ ነው ማጋኑ ለዶ አራርሳተ ዮሬ የዓለምን ኃጢአት ሰብስቦ በላዩ ላይ ሲያደርግ መስቀል ላይ ወጣ
ይዞ እሺ ብሎ አላመኒ አጩቦ ይስኢማ ጉሙለራ የሽቂታ ተሳአተራ እምቢክንሽ ከእንትንሽቄ ይኖስሪቾ አስዮያ ኢየሱስ ክርስቶስ ያድናል። ኢየሱስ ክርስቶስ ይገትሰኖ እስኪ ከኔ ጋር አንድ ጊዜ ኢየሱስ ክርስቶስ ያድናል በሉት። ጨምራችሁ አንድ ጊዜ ኢየሱስ ክርስቶስ ያድናል በሉት። ኢየሱስ ክርስቶስ ያድናል። ሞቲቹ ኢየሱስ ይገትሳ ሆይ የሚተግነ ባሉንኩ ሃኒ ማሮጣን ለድነ ሞቲቹ ኢየሱስ ይገትሳ ሆይ ኢየሱስ ክርስቶስ እንደሚያድን ገትሳኖ ገደ ከኃጢአትም ጩቡይኖ ከሰይጣንም ሸጣኑ ሱሪኖ ከጨለማ ቱስቹ መንግስት ገሾቲኖ ወደ እግዚአብሔር መንግስት መገኑ እንደሚያመጣ ገሾትራ ሐሪያ ባንከራ የእግዚአብሔር ቃል ይህንን እውነት ያውጃል። መገኑኒ ቃሉ ኮነ ላላወላላወኖንኪ እኛም ለእናንተ ዛሬ አዋጅ እንናገራችኋለን። ሊንከኖቴቹ ሀኮ ላላወሃነ ከነተነ ባሰራ ውሪነ ከነንቲኒ ላላምቤሞ አዋጅ 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 እንላችኋለን። ላላዎ ይኔሞኔ ንስሐ ግቡ እንላችኋለን። ማሮቴ ህጌ ይኔሞ ወደ እግዚአብሔር መንግስት ኑ መገኑኒ እንላችኋለን። ሀገሾተ ሽቂትነ ከእነንቲኒ አሜ ይኔሞ አንድያ ልጁን እስከ መስጠት ድረስ እግዚአብሔር አብ ዓለምን እንዲሁ ወደደ ይላል እግዚአብሔር ቃል። ምትቾ ጫላ ኖሲያ ቤቶሲ አጌሻ አቢ አላሜ ሀቶኛሰ ከእንትኒ በጤዮና ያ መገኑ ቃሊ ነፍሱን እስከ መስጠት ድረስ ደግሞ ኢየሱስ ክርስቶስ ወደደ ይላል። ሉቦሲ ሳይሰ አጌሻ ኢየሱስ ክርስቶስ ቆለ ማና በጤዮናያ ከዚህ የሚበልጥ ፍቅር የለም ይላል። ከዊችኒ ሳዮ በጤል ዲኖኖ ኩይ ገደንሰኖ ዲዳኖ ይናያ ማንም ቢወድ ኖሮ አይኖ አይ በጤ ኪሮ ነፍስ ሊሰጥ አይችልም። ሉቦ ሳይሰ አራ ዲዳንዳኖ ብር ወርቅ በዚህ ዓለም የሚሰጠው ስጦታ ሊሰጥ ይችላል። ብሬና ወርቅ ተነባቶ ኢማሳኖሪቾ አራ ዳንዳኖ ነገር ግን ነፍስን መስጠት የሚችል አንድም ሰው የለም። ቀይ ገደላ ካን ሉቦን ስሚቶ ሳይሰ ከእንትን ወይም ሞሰ ሳይሰ አራ ዳንዳኖ ሚቱ ነው ዲኖ ኢየሱስ ክርስቶስ ግን ስለኛ ነፍሱን ሰጥቷል። ሚቶ ባራ ሰማይ ይሄሚ ምድር ሁላ ሁሉ ባሉንኩ ያልፋል። ሳው የማያልፍ ሳኪሁ አንድ የእግዚአብሔር ሚቶ መገኑ ቃሉ ብቻ ነው። መገኑ ቃለ ቃላ እዚያው ቃል እስቃ አንድ ኩቃኒ ድምፅ አለ። ሚተ ሁሮ ነው የእግዚአብሔር ቃል መገኑ ቃሊ ሲናገር ጤራኒ ዮሐንስ ራእይ ዮሐንስ ራእይ ምዕራፍ 3 ሳሰክ ፎሊሾ ቁጥር 20 ላይ ለሞኪሯና እንዲህ ይላል፣ ተጎያኖ እነሆ ሁኔቲ በደጅ ላይ ዋልቾ ሆውሬ ቆሜአለሁ፣ ዋልቾ ሆውሬ ድምፁን የሚሰማ ዋልቾ ሆውሬ ኪኪሴሞ በደጁ ላይ እኔ ሲያንኳኳ ውሮ ያቆለ ከእንትናቴ ኪኪሴሞ ተማጭሻ ሁራ ድምፁም ሰምቶ ዋልቾ ድምፀኖ ፈነ ማጭሻ ከእንትኒ በሩን ከከፈተ ዋልቾ ፈና ሁራ ወደ እሱ ይገባሉ፣ ኢሲዋኤሞ ከእርሱ ጋር ኢሲለዶ ራት ይበላለሁ፣ ሰገለቴሞ እርሱ ደግሞ ኢሲኖ ከኔ ጋር አኔ ለዶ ራት ይበላል። ሰገለታ እኔ ደግሞ እኔ አኔ ነው ሲለዶ ከሞት ሬዎቴ በሶስተኛ ቀን ሳይኪባራ ሕያው ሆኜ ሄሾኒ ሄይከ እንደተነሳው ከኡሞን ተገደ እሱ ደግሞ ኢሲኖ ቆለ ከኔ ጋር አኔ ለዶ ሕያው ሆኖ ሄሾኒ ሄይከ ይነሳል። ሬዎቴኒ ስለዚህ ካኖ ፒዳፍራ ያንን ሀቴ ሰዓተራ ኢየሱስ ክርስቶስ ከሰማይ ወደዚህ ዓለም ሬዎቴ ኢሚን ተነባቶራ የመጣበት ምክንያት ዳይኖ ኮርካቲ አንድ ነው። ሚቶጮቲ በአዳምና አዳምና በሔዋን ሄዋኒ በኩል የገባ ኃጢአት ኢንሳዊዶኒ ኦጩቢ ስለነበረ አኩ ጩቢኖ ዳፍራ ኃጢአትን ለማስወገድ አኩ ጩቦ ሁናቴ ከሰማይ ኢሚኒ የተላከ ሶቃሜዳነሁ የእግዚአብሔር በግ መጋኑ ገረቺ የተባለው ያማሚነሁ ኢየሱስ ብቻ ነው። ኢየሱስ ወደ ክርስቶስ ጫላ ኢየሱስ ከመጣችሁ ኢየሱስ ወዳ ግኒሮ ኢየሱስ ክርስቶስ ኢየሱስ ክርስቶስ በእናንተ ላይ ኪዳማ ውርስ ሆኖ እየተላለፈ የመጣ ኃጢአት ወደ ኢየሱስ በመምጣቱ ምክንያት ከእናንተ ያስወግዳል። የኢየሱስ ደም ከኃጢአት ሁሉ ያነጻል። የእግዚአብሔር ቃል ምላሽ አለ። አንደኛ ዮሐንስ መልእክት ኡሚኪ ዮሐንስ ሶካ ምዕራፍ 1 ሚተ ፎሊሾ ቁጥር 7 ላይ ለመለኪሮራ ኃጢአትን ሁሉ ጩቦ ባላንካ የሚያስወግድ ሁናነው ወይም ሻራነሁ ከኃጢአት ሁሉ ጩቦ ባሉንኩኒ አንጽቶ
ከረንሰ የሚቀበል አጣነሁ በእግዚአብሔር ፊት መጋኖ ለባኒ እንድንቆም የሚያደርግ የልጁ ደም ዛሬ ሕያው ነው። ከኃጢአት ያነጻል፣ ከበደል ያነጻል፣ ከመተላለፊያ ያነጻል። ሕይወታቸው እንደገና ይቀድሳል። ወደ ኢየሱስ መጣህ ማለት ሕይወት በሰይጣን እጅ፣ በሞት እጅ፣ በሲኦል እጅ ይኖራል ማለት አይደለም። ኢየሱስ ከሲኦልና ከኃጢአትና ከዘላለም ሞት አንተና አንቺን ነጥቆ ከአባቱ ጋር ለማስታረቅ ከሰማይ መጥቷል። ያንን ዛሬ 2018 በፊት ለኃጢአት ለመሞት መጥቷል። አሁን እንደገና ሲመጣ ለመሞት አይመጣም። አንቺና አንተን ለመውሰድ ይመጣሃል። ዮሐንስ ወንጌል ምዕራፍ 14 ላይ ቁጥር 1 ላይ እንዲህ ይላል ቃሉ፣ ልባቸው አይታወክም። ልባቸው የሚያውክ በዚህ ምድር ላይ ብዙ ነገር አለ። የሰዎችን ልብ ሞት ያውካል፣ በሽታ ያውካል፣ ማጣት ያውካል፣ አለመኖር ያውካል። ብዙ ነገር የሰዎችን ልብን ያውካል። ኢየሱስ ግን አንድ ሚላችሁ ተናግሯል። ልባቸው አይታወክም። በእኔ ይመኑ፣ በአባቴ ይመኑ። በአባቴ ቤት ብዙ መኖሪያ አለ። እኔ ደግሞ ሄጄ ለእናንተ መኖሪያ ይሰራለሁ። መኖሪያው ሲያልቅ እኔ እመጣለሁ፣ መጥቼ እወስዳችኋለሁ። ያለ አባት ያለ እናት እንደምትኖር ልጆች ሆናችሁ እንዳትኖሩ አደርጋችኋለሁ። በሰማይ ቤት አለ፣ በሰው እጅ ያልተሰራ፣ በሰው እውቀት ያልተሰራ፣ በሰው ብላት ያልተሰራ፣ በሰው እድገት ያልተሰራ፣ በእግዚአብሔር እጅ የተሰራ የዘላለም ቤት ያለ ያ ቤቱ ላንቺ ተሰርቷል፣ ላንተ ተሰርቷል። ዛሬ ወደ ኢየሱስ ከመጣ ኢየሱስ ይቀበላል። የሚራራ ኢየሱስ ብቻ ነው። ሰው ቢወድም በአፉ ቃል ብቻ ነው። ስጦታ በመስጠት ስጦታ በመቀበል ይወዳል። ስጦታ ከለከላችሁ አይወድም፣ ከልክላለች ይላል። አይቀርብም። ስፒቱን ዞር ያደርጋል። ኢየሱስ ግን በነፃ ወዶሃል። ደሙን እያፈሰሰ በቀራንዮ መስቀል ላይ አንቺን ወዶሃል፣ አንተን ወዶሃል። ከኃጢአት አውጥቶ ከበደል አውጥቶ አባቱ ጋር አስታርቆ የዘላለም ሕይወት ለመስጠት ወዶሃል። ነይ ወደ ኢየሱስ። ኢየሱስ ይወድሃል። ዛሬ ኢየሱስ ያፈቅርሃል። ወደ ኢየሱስ ነይ። ኢየሱስ ይቀበልሻል። ሃይማኖት ላይ ይቀበል ይችላል። ዘመድ ላይ ይቀበል ይችላል። ቤተሰብ ላይ ይቀበል ይችላል። ኢየሱስ ግን ይቀበልሃል። ከኃጢአት አጥቦ ንጹሕ አድርጎ ይቀበልሃል።